ሎሌት በአሁኑ ሰዓት ላይ እጅጉን በጣም አሳስቢኝ ውስጥ አጣብቂኝ ውስጥ ገብታለች። ሎሌት ከመጀመሪያ ከነበራት አቋሟ ሁሉ አሁን ኤፍራታ እናቷን በማወቋ እንዲሁም ደግሞ ኤፍራታ ያፌትን ላታገባ ወደ ቤቱ እንደሄደች ሰርጓ መቃረቡን ስትሰማ ራሷን ስታ መውደቋን አይተናል ማለት ነው። በክፍል 71 እጅግ በጣም አሳሳቢ ነው የሉሊት ነገር። ሉሊት በስተመጨረሻ እጅ ትሰጥ ይሆን ወይስ ምን ታደርጋለች የሚለውን አብረን እናያለን። በአሁኑ ሰዓት ላይ ወይዘሪት ኤፍራታ በያፌት ቤት ብትገኝም ያፌት ቤት ተመችቷት የምትኖር ለማስመሰል እየሞከረች ትገኛለች። በአሁኑ ሰዓት ላይ ከሰራተኛዋ ጋር ለመግባባት እየሞከሩ ይገኛሉ። ሰራተኛዋ በራሷ ግን የፖሊስ አባል ሳትሆን እንዳልቀረች ይጠረጠራል ማለት ነው። የፖሊስ አባል ልትሆን ትችላለች ብለን ግሞዲሁ ማለት ነው። የፖሊስ አባል ትሆናለች ብለን ያሰብንበት ምክንያት ያጠያይቅ እንዲሁም ደግሞ በተለያየ አጋጣሚ ላይ በቪዲዮ እየቀረጸች የምትይዛቸው መረጃዎቿ እነሱን አማክለን ማለት ነው ፖሊስ ልትሆን ትችላለን ብለን ያልንበት ቤዛ በአሁኑ ሰዓት ላይ ትናንትና ከነበረው ማንነቷ ወጣ። በአሁኑ ሰዓት ቤዛ መልአክ ሆናለች ማለት ነው። እጅጉን በጣም ትሁት፣ ትናንትና የነበረውን ላይፍ በዛሬ እጅጉ በጣም አስተዋይ፣ አሳቢ፣ አርቆ አይታ ሆናለች ማለት ነው። እንደ ቤዛ ያሉትን ያብዛልን ብለናል ማለት ነው። እጅግ በጣም ደስተኛ ሆናለች በአሁኑ ሰዓት ላይ ለናታን የነበራትን ከዚህ በፊት ክፋት፣ ምቀኝነት፣ ተንኮል የሰራቸውን ሁሉ በቃ ከሆዴ ላይ የውጣ ስትል ሁሉንም ተንትና አንድ ባንድ ተናግረዋለች። ቀለል ብሏታል እሷም ማለት ነው። አሁን የቀረቻት ኤፍራታና ቤዛ በአንድ ላይ ተገናኝተው አይን ላይ ተገናኝተው እህቴ ከዚህ በፊት ላስቀየምኩሽ ለበደልኩሽ ነገር ይቅር በይኝ እባክሽ የሚባባሉበት ጊዜ ብቻ እስከቀራቸው ድረስ ቤዛ በጣም ነፃ ሰው ሆናለች። ሎሊትን ወየው እያለች ነው። ሎሊት መጨረሻዋ ምን ይሆን አልታወቀም። የሎሊት መጨረሻ። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ወደዚህ ቻናል ስትገቡ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። እንወዳችኋለን። ሁሌም እንደምታበረታቱን ከጎናችን ሆናችሁ ክብራትና ክብራን ውድ ቤተሰቦቻችን ዛሬም ደግሞ እንድታበረታቱን በትህትና እየጠየቅን ወደ ቀጣዩ ስራችን እንሄዳለን። ሐረግ ድራማ በክፍል 71 ላይ ያየነው በጣም ብዙ ትንግርቶች አሉ። በጣም ብዙ ነገሮች፣ ለውጦች አሉ ማለት ነው። ይሄ ድራማ ወደ መጠናቀቁ እየሄደ ያለ ድራማ ነው። ምክንያቱም ሁሉም ቦታውን እየያዘ ይመስላል። የቤዛ ጓደኛ እንግዲህ በአሁኑ ሰዓት ላይ በያፌት ቁጥጥር ስር ልትውል ሄዳለች ማለት ነው። ምክንያቱም እንደሚይዛትና አንዳንድ መረጃዎች እሷም ስላሰባሰበች እሷም ደግሞ ወደ ያፌት የሴተኛ አዳሪዎች ቤት ላይ ተብሎ ወደሚታሰቡ ወይም ሴቶቹ ይሸጡበታል፣ ይቸበቸባሉ በጅምላ በሚባሉበት ቦታ ላይ ራሷን ለአደጋ አጋልጣ ወደዛ አካባቢ ሄዳለች ማለት ነው። ይሄ ማለት ደግሞ ልትመለስም ላትመለስም ትችላለች። እንደ ኑዛዜ አድርጋ ነበረ ለቤዛ እህትሽን አደራ ጠብቂ፣ ከእህትሽ ጋር ጎኝ ከጎርሚላት የሆነ ፕሮግራም እንዳላትና እንደወጣች አልተመለሰችም ወይም ደግሞ ወጣለች ብለሽ ንገሪልኝ ብላ ስትል መልእክቷን ለቤዛ ደጋግማ ስትነግራት ነበረ። ቤዛ በጣም ተጨንቃለች። ቤቷን እያየች ሁሉም ወጥተው ሄዱ። እኔ ብቻዬን ቀረሁኝ። ቤት ነው፣ ድንጋይ ብቻ ነው ያለው። ለካ ቤትም ያለሱ ቆንጆ አይደለም ስትል ቤዛ ደጋግማ ቤቷን እያየች እንባ ተናንቋ ስትናገር አይተናታል። እጅግ በጣም ታሳዝን ነበር ቤዛ ብቻዋን መቅረቷ። እማዬ የለችም፣ ሞታለች። አባዬ ሙተዋል። እህቴም ሌላ ወንድ አፍቅራ ሄዳለች። እነገንዬም ሰራተኛቸው የነበሩም ወጣዋል። ሁላቸውም ወጣው፣ እኔ ብቻዬን ቀረሁኝ። አሁን ደግሞ ናታንና ጽዮንም ጥለውኝ ይሄዳሉ እያለች እጅጉን በጣም አስባ እየተናገረች ነበረ። እውነት ቤዛ ብቻዋን ትቀራለች ወይስ ደግሞ እህቷን ታስለቅቃት ትችላለች? አሁን በአሁኑ ሰዓት ላይ ቤዛን ተጸጽታ ወደ ራሷ የተመለሰችበት ሰዓት ጊዜ ቢሆንም በጣም ተለውጣ ያለችዋ ቤዛ የሎሊትን እንኳን ወሬ ሾካክ እያለች ስትነግራት ዴንታ ቢስ ሆና ስታዳምጣት በአይናችን እያየናት ስለሆነ እንደዚህ አይነት ለውጥ
እስር ቤት ለያፌት ያስፈልገዋል ያለበት አጋጣሚ አለ ማለት ነው። ምክንያቱም ያፌትም ቢለወጥ ችግር የለብኝም ቢወስዳት ብሏል ማለት ነው። በአንድ አፍ እያልን ነው ሁላችንም ማለት ነው። እንሰጥልሃለን ካልፈለግካት ደግሞ ማለት ነው። እኛ ለያፌት ኤፉን ለያፌት እሰጠዋለሁኝ እሷ እንደ ቤዛ የሚቀይረው ከሆነ እያለ ነው።